ከኔ ወይም ከልጁ ምርጫው ያንቺ ነው፣ ወስኝ። እባክሽ ተንከባክበሽ አሳድግልኝ። አንቺን ብቻ ነው ማምነው እዚህ ምድር ላይ። አይዞህ የኔ ልጅ፣ ምንም አትፍራ። በደንብ ተንከባክቤ ያሳድግሃለሁ። እሰይ የኔ ጀግና፣ እድግ በልልኝ። ፎርሙላውን እያየክ ተጠቅመህ ስራው። እሺ ልጄ፣ ያቅምህን በደንብ እንደተጫወትክ አውቃለሁ። በርታልኝ ልጄ። ቻው የኔ ውድ፣ መልካሙን ሁሉ እመኝልሃለሁ። ይቅናህ ልጄ። እሺ አያቴ፣ ትናፍቂኛለሽ። አያቴ ናፈቀችኝ። ምርጥ ሰው እንድትሆን የቻልኩት ሁሉ ምርጥ አድርጌ ያሳድግሃለሁ። ቀጥልበት በዛው ልጄ። አንድ ሳምንት እንኳን አልሆነም፣ ግን በጣም ናፍቀሽኛል አያቴ። ብቻዬን ምን ልሆን ነው? አንተ እንዲኖርህ የፈለገችው ሁሉ እዚህ ውስጥ አለልህ። ይሄ ሁሉ አመት ጠብቀው ስፈልገው የነበረው እንደሚሆን ተስፋ አደርጋለሁ። ቪሎር ፒርስ። ዛሬ እውነተኛ ቤተሰቦቼ የማገኛቸው ቀን ነው። ይሄ ሁሉ አመት የገነባሁት ሀብት ባንዴ እንድታፈርሰውም አልሰጥህም። እኔ እኮ ልጅህ ነኝ። እኔን ካላመንክ ሌላ ማን አለ? ይሄን ድርጅት በእጅህ አልተወውም። ያ ሁሉ አመት የገነባሁት የገንዘብ ዝውውር አለ። ሪስክ ምን እንደሆነ አታውቅም። አንዴ መጥፎ ውሳኔ ሁሉንም ይዘውት ገደል ይገባል። ይሄ ጨዋታ አይደለም። አባዬ በጣም ማጋነንኩ። ሁሉም ሰው ቢዝነስ ይሰራል። ያንተ ምንድነው የሚለየው? በጣም ተአምር አስመሰልከው። ምን አይነት ቤተሰብ ናቸው? ምን አይነት አባት ነው ያለኝ? እንዲህ አልጠበቅኩም ነበር። እኔ የጠበቅኩት ሌላ፣ ያገኘሁት ሌላ ሆነብኝ። ምንም አታስቢማ፣ እንበቀላቸዋለን። እንደዚህ አታድርግ ልጄ። እማዬ ግድ ነው። የማይረባ አባት፣ የማይረባ ድርጅት፣ የማይረባ ቢዝነስ። ከዝንሽም በደንብ ተከታታዩ፣ የማይረባ ነገር እንዳይሰራ። ቦስ ብር እያሉ ነው፣ ንገራቸው። አሁን አይደለም። ለዚህ ሮል ምን ፍሩት ነው መቅጠር ያለብን? ምን ብለህ ታስባለህ? ሜቢ ስትሮበሪ ነው? አዎ፣ ኮንግራጁሌሽን፣ ተቀጥረሃል። እንኳን ደስ አለ። አንተ የታባ የምታመልጥ ይመስልህ ነው? ስሙ፣ አንተ ተንቀሳቀስ። አየህ፣ ቀጣይ ያንተ ተራ እንደዚህ ነው የሚሆነው። ቶሎ ካልከፈልክ፣ ቶሎ ብትከፍል ይሻልሃል። ወይኔ ጉዴ! ስትሮበሪ ነው የግሎባል ሲነርጂ ስኳድ ባለቤትና ሲኢኦ እንድትተዋወቀው ነበር። ስለተዋወቅን ደስ ብሎኛል። ስትሮበሪ ነው አይደል? ለኔም ደስታ ነው። የመጀመሪያው ስቴፕ ተጠናቀቀ። መጣው ልከባ። ደህና ደሪልኝ እማዬ፣ መልካም እንቅልፍ ተኝልኝ። ስትሮበሪ ነው ይባላል። ሮስቶዚ ነው። ስለተዋወቅኩ ደስ ብሎኛል። እኔም ደስ ብሎኛል። ከደቂቃ በኋላ ትልቅ ፕሬዘንቴሽን ይኖረናል። እንሂድ። መጣው ቶሎ ባዝሩም ደርሼ። አባዬ መጣው። ወይኔ ጉዴ፣ ወይኔ ጉዴ ነው። ወይኔ አይሆንም፣ አለቀብኝ። ይሄ የተረገመ ክኒን። አሁን ምን ላድርግ ነው? እሺ የት ገባ ይሄ ልጅ? እኔ ያለው አትጨናነቅ። አባ በጣም እየደወለ ነው። ላንሳው? ክፈተው። ደስ የምትል ነብር ናት ያለች። ቲንክስ፣ አመሰግናለሁ። አባት በጣም ተናደዋልና እንደሚያግደህ ነገረኝ። ምን? ይሄ የተረገመ ክኒን አለቀብኝ። ከዛ ወደ ዶክተር መሄድ ነበረብኝ ለመግዛት። በጣም የከፋ ነገር ነው እንዴ? አዎ በጣም አሞኛል እኮ። ግን ስትሮበሪ ነው በደንብ ነው ፕሬዘንቴሽኑን ያቀረበው። አሁን ሚስተር ፐርሚናል እና አባትህ እራት ሊበሉ ነው እና ለስራው ደግሞ ፓርቲ ሊዘጋጅለት ነው። በጣም አሪፍ ስራ ነው የሰራኸው። ትላንት እንደ አዲስነት ምርጥ ነው። አመሰግናለሁ። እንዲህ የተንጓባለልክና አቴንሽን በመሳብ የምትተካኝ መስሎህ ነው? ዋው ደስ ይላል። እንዳንተ አይነት ሰው ሁሌ የምታጠፉት ጥፋት ነው። ብዙም አትደሳሰት፣ ከጊዜ በኋላ ትረሳለህ። ልዩ ሰው አይደለም። እኔ ግን የምተካ ሰው አይደለሁም። ለአሁኑ አንተ ድምፁ ልትወስድ ትችላለህ፣ እኔ ግን ምርጡን ወስዳለሁ። ሰው ማጨብጨብ ሲያቆም ያኔ ይገባሃል። ገባህ አይደለ? ተጠንቀቅ፣ ነግሬሃለሁ። እኔ የሚገባህ ከሆነ ይግባ፣ ካልሆነ ግን ቅጣቱ ከባድ ነው። ስትሮበሪ ነው። ደህና ነህ አይደል? ደህና ነኝ። ሚስተር ፐርሚናል ስትሮበሪ ነው እባላለሁ።